ከባለፈው ክፍል እንደምታስታውሱት ጽጌረዳ ከነነብዩ ቤት ወጣ የወርቅ ማዕድን ላይ ለመሳተፍና እዛ ጋር የማስተርጎም ስራዎችን ልትሰራ ከደላላው ጋር እንዳወራች ሁላችሁም ታውቃላችሁ። በሌላ በኩል ፌቨን ጽጌረዳና ነብዩ እንዳይገናኙ ወይም ደግሞ አብረው በጓደኝነት እንዳይዘልቁ ከእናቷ ጋር ምክር እንዳደረገች ሁላችሁም ታውቃላችሁ። በሌላ በኩል ፍቅርተና ዘርፌ ተያይዘው እነ ነብዩ ቤት እየሄዱ እንደነበረ ሁላችሁም ታውቃላችሁ። ዘርፌና ፍቅርተ ለምንድነው እነ ነብዩ ቤት የሄዱት? ምን ሊሰሩ ነው እነ ነብዩ ቤት ሊሄዱስ የቻሉት የሚለውን ከዚህ ቀጥሎ ላሳውቃችሁ ፈልጋለሁ። እስከ መጨረሻ አብራችሁ ይቆዩ። ጽጌረዳ ክፍል 12 ይቀጥላል። ዛሬ ፍቅርተና ዘርፌ ማለትም የፌቨን እናት ፍቅርተና የጽጌረዳ እናት ዘርፌ ተያይዘው እነ ነብዩ ቤት እናቶ መስፍን ቤት ይሄዳሉ። እናቶ መስፍን ቤት የሄዱበት ምክንያት ፍቅርተ የፌቨን እናት ዘርፌን ይዛ የሄደችው የጽጌረዳን እናት እዛ ቤት ይዛ የሄደችው ጽጌረዳን አቶ መስፍን እንዲያገባትና እነ ጽጌረዳ ሀብት እንዲኖራቸው ገንዘብ እንዲኖራቸው ሀብታም አግብታ ልጇ እንድትኖርላት ፈልጋ ነበር። ነገር ግን አቶ መስፍን ልጁ ነብዩ ከጽጌረዳ ፍቅር እንዳለው ምንም የሚያውቀው ነገር አልነበረም። አቶ መስፍን ጽጌረዳ እነሱ ቤት ከገባችበት ቀንና ሰዓት ጀምሮ ለጽጌረዳ የተለየ ፍቅርና ስሜት እንደነበረው በግልጽ ያስታውቅበታል። ነገር ግን ፍቅርተ ደግሞ የፌቨን እናት ፌቨን ነብዩን አግብታ የአቶ መስፍንን ሀብትና ንብረት ይዛ እንድትኖርና የሀብታም ልጅ አግብታ እንድትኖር ነበር ፍላጎቷ። ነብዩ ደግሞ ፈጽሞ ከፌቨን ጋር ምንም አይነት ግንኙነት እንደሌለውና ከፍቅርተ ከጽጌረዳ ፍቅር እንደያዘው ያስታውቅበታል። ጽጌረዳ እዛ ቤት እንግዶች እንደመጡ ትሰማና አቶ ነብዩ ለጽጌረዳ እንግዶች አባቴ ጋር ስለመጡ ሂጅና እንግዶቹን አስተናግጃቸው ብሎ ቀጭን መልእክቱን አስተላልፎ ትቷት ይሄዳል። ጽጌረዳ እንደምታውቁት በቤት ውስጥ የምትሰራ ሰራተኛ ሆና ተቀጥራ እናቷን ለማገዝ እየረዳች ባለችበት ወቅት ላይ ለመጡት እንግዶች የተለያዩ ነገሮች ይዛል እየሄደች ባለችበት ቅጽበት ላይ በር ላይ በምትደርስበት ሰዓት ላይ አቶ መስፍን ጋር የነበሩት የፌቨን እናት ፍቅርተና ራሷ እናቷ የጽጌረዳ እናት መሆናቸውን ስታረጋግጥ ከዛ ጋር እየተመለሰች ወደ ነብዩ ጋር ትሄዳለች። ነብዩ ጋር በደረሰችበት ሰዓት ላይ ነብዩ ደግሞ በመደናገጥ ምን ሆነሽ ነው? ምን ነክቶሽ ነው? ምን ልትሰሪ ነው የመጣሽው? ብሎ በጥያቄ ያፋጥጣታል። ጽጌረዳ እየተንተባተበች አይ አይደለም፣ በእናት ይህንን ይዘህ ጋሼ ክላስ ሂድ። ለምን? ምንድነው የሆንሽው? ንገሪኝ፣ ምንድነው የተፈጠረው? ብሎ ይጠይቃታል። ጽጌረዳ ደግሞ በኋላ እነግርሃለሁ፣ ይህንን ብቻ ይዘህልኝ ሂድ፣ ይህንን ብቻ ለአንዴና ለመጨረሻ ጊዜ ይዘህልኝ ሂድ ትለዋለች። ነብዩ ደግሞ አይ ካልነገርሽኝማ አልሄድም፣ በመጀመሪያ ንገሪኝ፣ ችግሩ ምን እንደሆነ ንገሪኝ ይላታል። ጽጌረዳ ደግሞ አይደለም እኮ ጋሼ ክላስ ያሉት እትዬ ፍቅርተና እናቴ ናቸው። እንዴ እትዬ ፍቅርተና እናትሽ ምን ይሰራሉ አባቴ ቤት? አባቴ ክላስ ምን ይሰራሉ ብሎ ይጠይቃታል። ጽጌረዳ ደግሞ አላቅም፣ ጋሼ ክላስ ያሉት እትዬ ፍቅርተና እናቴ ናቸው፣ ምንም የማውቀው ነገር የለኝም፣ እባክህ ውሰድልኝ ትለዋለች። እቺን አጋጣሚ ተጠቅሞ ፍቅሩንም ለመግለጽና ደስታውንም ለማጣጣም ስለፈለገ እሺ አደርስላቸዋለሁ፣ ከማድረሴ በፊት ግን ጉንጬ ላይ እንድትስሚኝ እፈልጋለሁ ይላታል። ጽጌረዳ ደግሞ
እየተሽኮረመሞች ቀስ ብላ ትስመዋለች። ነቢዩ ያንን ዕቃ ተሸክሞ ወደ አባቱ ክላስ ጉዞውን ይጀምራል። ልክ አባቱ ክላስ በር ላይ በሚደርስበት ሰዓት ላይ የፌቨን እናት ፍቅርተና አቶ መስፍን እያወሩ ያሉትን ነገር ይሰማል። በሚሰማበት ሰዓት ላይ አቶ መስፍንና ፍቅርተ ፌቨንን ለነቢዩ ለመዳር እያቀዱ እንደሆነ ይሰማል። በዚህ አጋጣሚ በመቆጣትና በመደናገጥ የተነሳ ዘሎ ክላስ ውስጥ ይገባል። ምን እያወራችሁ ናቸው? ምን እያወራችሁ ነው ያላችሁት? ማንን ነው የማገባው? ለማን ነው የምትድሩ? እኔ ፈጽሞ ይሄን አላደርግም፣ ፈጽሞ ላገባም አልችልም ይለዋል አባቱ። እትዬ ፍቅርተ አይ ይሄ በእናንተ በቤተሰብ መሀል ያለ ወሬ ነው፣ እኔ ልሄድ ትላለች። ነቢዩ ቀበል አድርጎ የትም አትሄጂም፣ እያሰብሽ ያለሽው ነገር መቼም ሊሳካልሽ አይችልም፣ እኔ ልጅሽን ላገባት አልችልም ይላታል። እትዬ ፍቅርተ የቤተሰብ ጨዋታ ነው ይሄ ብላ ትታቸው ትወጣለች። ትታቸው ከወጣች በኋላ ነቢዩና አባቱ ቆመው በመነጋገር ላይ ሳሉ አባቱ አቶ መስፍን እኔ ለፍቼ ምንም ሳያምረኝ ደስታም ሳያምረኝ ስቄም ሳልቦርቅ አንተን ያሳደግኩ የተሻለ ህይወት እንዲኖር ስለምመኝ ነው፣ ደስተኛ እንድትሆን ነው። እኔ ያልኩህን የማታረግ ከሆነ ከዚህም ቤት ትባረራለህ፣ ገንዘብም አታገኝም፣ ብቻህንም ትቀራለህ ይለውና ቀጭን ትዕዛዝ ያስተላልፍበታል። ነቢዩ በአባቱ ጥያቄና መልሶች ግራ በመጋባት አባቱን ትቶት በመውጣት ፌቨን ላይ ደውሎ ፌቨንን ይቀጥራታል። ፌቨን ከመጣች በኋላ ከዚህ በፊት እንደምታስታውሱት ፌቨንና ነቢዩ ጽጌረዳን በጣም ጎድተዋት እንደነበረና ለዛ ደግሞ ይቅርታ መጠየቅ እንዳለባቸው በግልጽ ለፌቨን ይነግራታል። ፌቨን ደግሞ እኔ እናንተ ጓደኝነትስ እንዴት ነው የሚሆነው? እኔ እናንተ አብረን አንሆንም? ፌቨን አንቺ እኔን ለማግባት ሁሉን ነገር እንደጨረስሽ አውቃለሁ። ነገር ግን ይሄ ነገር መቼም እንደማይሆን በግልጽ ልነግርሽ እፈልጋለሁ። እኔ አንቺን መቼም አላገባሽም ይላታል ነቢዩ። ፍቅርተ ደግሞ አይ ፌቨን አይ አይደለም፣ እኔ መቼም አገባለሁ አላልኩም። እኔ መቼ ነው አገባለሁ ያልኩት? እኔ እኮ አገባለሁ አላልኩም፣ ጓደኛ ነው እንሆን ያልኩት ትለዋለች። ዘርፌ ከአቶ መስፍን ክላስ ወጣ። ወደ ውጭ ወጣ። በር ላይ ቆማ ሳለ ጽጌረዳ ከነነቢዩ ቤት ወደ ውጭ ላይ የሆነ ቆሻሻ ለመጣል በምትወጣበት ሰዓት ላይ ከእናቷ ጋር ፊት ለፊት ትገጣጠማለች። እናቷ ደግሞ እትዬ ዘርፌ ያዩትን ማመን አቃታቸው። ጽጌረዳ ምን ትሰሪያለሽ? ምን እያረግሽ ነው ከዚህ? እናቴ እኔ እኮ አንቺን አግዛለሁ ብዬ ነው፣ አንቺን እረዳለሁ ብዬ ነው እናቴ። እኔ እኮ ደህና ገንዘብ እያገኘው ነው፣ በቂ ገንዘብ እያገኘው እየሰራሁኝ አንቺንም አግዛለሁ ብዬ ነው ትላታለች። እትዬ ዘርፌ ደግሞ በፍጹም እኔ አንገቴን ደፍቼ በየሰው ቤት እየተንከራተትኩ አንቺን እያሳደግኩ ያለሁት አንቺ እንደኔ ሰራተኛ እንድትሆኝ ሳይሆን ደህና ትምህርት ተምረሽ የተሻለ ቦታ እንድትደርሺ ስለምመኝ ነው። እና አሁን ቀጥይ፣ ወደ ቤት ቀጥይ ትላትና ጽጌረዳን እናቷ በምትጎትታት ሰዓት ላይ ነቢዩ ጣልቃ በመግባት የጽጌረዳ እናት ጽጌረዳ ምንም አላደረገችም፣ መጥፎ ነገርም አልሰራችም። ለእርሶ ብላ ነው ይህን ነገር እያደረገች ያለችው፣ እርሶን ለማገዝ ብላ ነው። አንተ አያገባህም፣ አይመለከትህም፣ እዚህ ውስጥ በእኔና በልጄ መሀል ልከለም የሚገባ ሰው የለም ትልና እትዬ ዘርፌ ጽጌረዳን ይዛ እየጎተተች ከግቢ ውስጥ አስወጣታለች። ከዛ የጎተተቻት እቤት ድረስ ትወስዳታለች። እትዬ ፍቅርተ ዛሬ በተከናወነው ነገር ውስጥ በጣም ሙሉ በሙሉ ደስተኛ ሆና አሳልፋለች። ምክንያቱም አቶ መስፍንና እትዬ ዘርፌ ተዋውቀው አቶ መስፍን ጽጌረዳን ለማግባት ዝግጁነቱን ጨርሷል። በዚህ ምክንያት እትዬ ፍቅርተ ፌቨን ልጇ ነቢዩን እንድታገባለት አቶ መስፍንን በመጠየቋና አቶ መስፍን ምንም አይነት ችግር እንደሌለውና ልጆቹ ተጋብተው አብረው እንደሚኖሩ በግልጽ ነግሯት ተለያይተዋል። እትዬ ፍቅርተ ቤቱን ከተመለሰች በኋላ ጽጌረዳና እናቷ ዘርፌ
በሚጣሉበት ነገራቶች ላይ ደስተኛ ሆና ቀጥላለች። እትዬ ዘርፌ ጽጌረዳን በቃ ከዚህ በኋላ ታገቢያለሽ ያለው ታገቢያለሽ ትላታለች። ጽጌረዳ እንዴ እናዬ አንቺ ነሽ እውነት እንደዚህ ያልሽው ትላታለች። አዎ በቃ ታገቢያለሽ ከዚህ በኋላ ማግባት ነው ያለብሽ፣ አንቺ መዳር ነው ያለብሽ። እኔ ትማሪያለሽ እያልኩኝ እየለፋሁኝ አንቺ በየሰው ቤቱ ሰራተኝነት አይቀርብሽም ትላታለች። ጽጌረዳ በእናቷ ጥያቄና መልሶች ተናዳ እንዴ እናቴ እንዴት ነው እንደዚህ ልትለኝ የቻለችው በማለት ራሷን ወደ መሬት አቀርቅራ ጊዜዋን አሳልፋለች። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ለተራራው ሚዲያ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። የጽጌረዳ ድራማ ክፍል 13 እዚህ ላይ ይጠናቀቃል።